ኤፍራታ ቤዛን በጥፊ መታችሁ። ሰላም ሰላም የቃል ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ጽዮን ቤዛንና ናታን ላይ መስተፋቅር እንዳደረገች አወቀችበት ማለት ነው። እና እንዴት ነው እንደዚህ የምታደርጊው? በዚህ በኩል ናታን ራስሽን ማድረግ የምትችይው ይመስልሻል ወይ ብላ ፊት ለፊት ተፋጠጡ ማለት ነው። እና አንቺ ምን አገባሽ ብላ ስትናገረው አንቺ ምንም ታደርጊያለሽ እሱ ላይ አድርገሽበት ነው እና አቅሻለሁ። ናታን በዚህ በኩል እንደዚህ ይወድኛል ብለሽ ነው እንደዚህ የምታደርጊው ስትለው፣ ቤዛ ደግሞ ልትመታት ስትል ኤፍራታ በመሃል ገብታ ይህንን ነገር አድርገሽ ከሆነ ዋጋ ትከፊበታለሽ ስትለው፣ እና አንቺ ምንም አያገባሽም አንቺ ውደቂ ነሽ ብላ ተናገረችው ማለት ነው ቤዛ ኤፍራታን። እዛ ኤፍራታ ደግሞ ቤዛን በጥፊ መታቻት ማለት ነው። እና ዱቼ ናታን ደግሞ ከቤት ይዞት ወጣ ያፌት ማለት ነው። እና ቤትም የመጣው በዚህ ምክንያት ነው መሰለኝ። እና ይዞት ወጣ፣ ይዞት ሄደ ወደ ቤቱ፣ መድኃኒት ሰጠው ማለት ነው። ይዞት ሄዶ ቤት መድኃኒት ሰጥቶ ራሱን እንዲስት አደረገው ማለት ነው። የሚገል ሆነ እንዲሁ ራሱን የሚያስረሳ ይመስለኛል። እንደዚህ በቀላሉ እነሱን ማሰቃየት ነው የሚፈልገው እሱ። ኤፍራታ ደግሞ የት ነው ይዞት ሄደው ብላ አበደች ማለት ነው። ወጥቶ ሲደውሉለት እዛ ነው፣ ስልክ አነሱም፣ ስልክም ቀምቶት ነው። እና ያፌት ፎቶ አንስቶ ላከላት ማለት ነው ለኤፍራታ። ኤፍራታ ደግሞ ምንም ቢሆን ለሱ ታደርጋለች፣ መረጃውን ማጥፋት ታጠፋለች ማለት ነው። ለሱ ምንም አይነት ነገር ስለምታደርግ ስለሚያውቅ ናታንን ያዘባት ማለት ነው። በፊት ኤፍራታን ይዞ ናታንን እያስፈራራው ነበረ ሁሉም ነገር ያለውን ነገር ለማሳጣት። አሁን ደግሞ ናታንን ይዞ ኤፍራታን ማለት ነው። እና ኤፍራታም ወደሱ ሄዳለች። እንግዲህ ምን እንደሚፈጠር ምናየው ይሆናል። እሷንም ያግታት ይሆን ወይስ ፖሊስ እዛ ይሄዳል ትሄድ ይሆን? ፖሊስ እዛ እንኳን የምትሄድ አይመስለኝም። መረጃውንም አጥፍቶት ይሆን? ለምን እንደዚህ ማድረግ እንደቻለ እንግዲህ ቤዛም ኤፍራታን ለማጥፋት ትፈልጋለች ማለት ነው። እና እሷንም ለማስወገድ ሰውን እያስቀጠረች ነበር። በዚህ በኩል ደግሞ ገኒም አውቃበታለች። እሷ መስተፋቅር እንዳደረገች ስልክ ስታወራ ሰምታለች ማለት ነው። በፊት እየጠረጠሩ ነበር፣ አሁን ደግሞ በደንብ አውቃለች ማለት ነው። በጆሮዋ ሰምታለች። እንግዲህ ሁለቱንም ማጥፋት ትፈልጋለች ማለት ነው ቤዛ። እንግዲህ በዛ በኩል ያፌት፣ በዚህ በኩል ቤዛ፣ ኤፍራታ በመሃል እንግዲህ አጣብቂኝ ውስጥ ነው ያሉት ማለት ነው። አሁን ናታንን ይዞ ምን ሊያደርግ እንደሚችል አይታወቅም። እንግዲህ አብረን የምናየው ይሆናል ማለት ነው። እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ አብራችሁ ስለቆያችሁ አመሰግናለሁ። ቸር ሰንብቱ።